በአዲስ አበባ ከተማ በደረሰ የመንገድ ትራፊክ አደጋ የሶስት ሰዎች ሕይወት ማለፉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። መጋቢት 22 ቀን 2018 ዓ.ም አዲስ ፖሊስ ዛሬ መጋቢት 22 ቀን 2018 ዓ.ም ከሌሊቱ 11:30 ሰዓት በየካ ክፍለ ከተማ ወረዳ 9 ልዩ ቦታው ኮተቤ 02 ተብሎ በሚጠራው አካባቢ ነው አደጋው የደረሰው። የጉዞ መነሻውን ከአንቆርጫ ወደ ላምበረት ያደረገው የሰሌዳ ቁጥሩ ኮድ 3C 02697 አአ የሆነ የሕዝብ ማመላለሻ ሚኒባስ 18 ሰዎችን ጭኖ በተጠቀሰው ቦታ ቁልቁለቱን በመጓዝ ላይ ሳለ በአጋጠመው የመገልበጥ አደጋ በሁለት ወንዶችና አንድ ሴት በ3 ሰዎች ላይ የሞትና አሽከርካሪውን ጨምሮ በ16 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። በአደጋው ጉዳት የደረሰባቸው ተሳፋሪዎች የሕክምና እርዳታ እየተደረገላቸው የሚገኝ ሲሆን የአደጋው መንስኤም እየተጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል።